አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ በህልም ፍቺ አይደለም ዛሬ የመጣሁት ማለት ነው። እንደው ለኔ ራሱ ስለገረመኝ ምናልባት ደግሞ ለሌሎች እህቶቼ አስተማሪ ከሆነ ወይም ደግሞ ለሴቶች ምናልባት አሁን ከሚሰሙት ወይም ደግሞ ከሚያዳምጡት ነገር ትምህርት ከሆናቸው ብዬ እንደው የቻልኩትን እስቲ ላቅርበው ብዬ ነው እንጂ የኔ ስራ እንደምታውቁት ህልም ፍቺ ነው የምሰራው። ግን እኔም እዚህ የምኖርበት ሀገር ስለሆነ እንዴት ነው እንዲህ አይነት ጉድ በቃ ለኔ ራሱ ማመን እስከሚያቅተኝ ድረስ ያው በብዙ በተለያዩ ሚዲያዎች ላይ ይናገራል። ከሆነ ወንድ ጋር ስትተዋወቁ በተለይ ሴት እህቶቻችን ከሆነ ወንድ ጋር ስትተዋወቁ ብዙ ጊዜ ለባላቸውም ቢሆን ፎቶ አትላኩ። የራቆትን ፎቶ ይሆን ማንኛውንም ፎቶ ቢያንስ ለባሉ እንኳን እሺ የምታገቡት ሰው ከሆነ በትክክለኛው ለማጋባት ስለሆነ ማንነታችሁን ለመለየት ኦኬ ምናልባት ፎቶ ልትልኩ ኖርማል ፎቶ ልትልኩ ትችላላችሁ። የራቆት ፎቶ ግን አትላኩ፣ በየሚዲያው አትላኩ ስትባሉ በሉ የራቆት ፎቶ እየላካችሁ ለወንዶች ተላኩ ተጀናጀኑ የተባላችሁ ይመስል አብዛኞቻችሁ ፎቶ አትላኩም ስትባሉ ለምንድን ነው የማሰሙት? አሁን ዛሬ አጋጣሚ ግሩፕ ነው እንግዲህ ግሩፕ ላይ ቪዲዮ ሰርቼ ትንሽ ረፍ ስል የአጋጣሚ ግሩፕ ውስጥ ስገባ ሴቶቹ 3 4 5 ሴቶች ይባላሉ። በቃ እርስ በርስ የሳውዲ አረቢያ ወንድ የሳውዲ አረቢያ ሴት የሚባለው ጉድ ነው። መቼ ነው የምንቀየረው? መቼ ነው ከሰው የምንሆነው? ሁሌ ሁሌ የሳውዲ ወንድ ሁሌ የሳውዲ ሴት እንደተባለ ሁሌ ምን ሆነ መሰላችሁ? አንድ ወንድ ነው የታወቀ ነው፣ ባለትዳር ወንድ ነው፣ ልጆች አሉት። እዚህ ሀገር መቼም የትም ሙስ እዚህ ብቻ ሳይሆን የትም ሀገር ላይ ባለትዳር ወንድ ኢትዮጵያም ሊሆን ይችላል ልጆች እያሉት ባል የለኝም ሚስት የለኝም ብሎ ሴት ይጀነጅናል። አዎ በእርግጥ ይሄ ብዙ ጊዜ የተለመደ ነገር ነው። የዛሬው ምን መሰላችሁ? ባለትዳር ነው፣ ልጆች አሉት። አንዷን ሴት ይጀነጅናል ምንም ነገር የለኝም እያለ እሷን ሲጀነጅን ቆይቶ ይቺ ሴት ደግሞ ለካ በሳል ናት ማለት ነው እና ዙሪያዋንም ታያለች ማለት ነው። እሷን ብቻ ሳይሆን 3 ጓደኞቿን ተጀናጅኖ ሚስት የለኝም ልጅ የለኝም እያለ እሷ በምታውቃቸው ቤቷ ውስጥ ከሚኖሩት ከጓደኞቿ ከተለያዩ 3 ሴቶች ተጨማሪ ከእሷ ጋር 4 ሴቶች ሲጀናጀን ትደርስበታለች። ይሄን ስትደርስበት ይሄማ በቃ ወደ ሚዲያ ነማውጣህ እንዴት አንተ ሚስትና ልጆችን ቤት አስቀምጠህ እኔንም ደብቀህ እንደገና ደግሞ ከእኔ በተጨማሪ ደግሞ 3 ሴት ስትጀነጅን እንዴት ደርስብሃለሁ ብላ እሷም ነገሩ ምን አለ መሰላችሁ? እሷ እነዚህ 3 ሴቶች ባትደርስ ኖሮ እሷም የተጀናጀነች ነው የነበረው። አንደኛ ነገር ትዳር አለው የለውም ብላ አላጣራችም። የኛ ችግር ደግሞ ይሄ ሰው ትዳር የለኝም ልጆች የለኝም ብሎ ወንዱ በአንደበቱ ከተናገረ አምነን ነው የምንቀመጠው። ለምን እናምናለን? ለምን ሰላይ አንሆንም? ለምን በጓደኛ አንጠይቅም? ለምን በጎረቤት በሚኖርበት አካባቢ አግብቷል ወይስ አላገባም ወይ ባገኘነው አጋጣሚ ስለምናፈቅረው ሰውና ስለምንወድ ሰው ለምንድን ነው የማንጠይቀው? ይች ራሱ አልጠየቀችም። ሲጀነጅና ስትጀነጅን ኖረችና በኋላ ከ3 ሰዎች ጋር ስታገኘው ሚዲያ ላይ አወጣለሁ አጋልጣለሁ የእህቶቼን ህይወት አተርፋለሁ ስትል አሀ አውጪ እንደዛማ ከሆነ የራቆት ፎቶ የላክሽልኝን አጋልጣለሁ ለቃለሁ ግሩፕ ላይ ይላታል። አሁን ግሩፕ ላይ እንደዛ ከሆነ ልቀቅ አትልቀቅ ግሩፕ ላይ ሲጨቃጨቁ ስሙ እንግዲህ ማለት ነው። ከመጀመሪያው ጀምሮ አሰማቸዋለሁ። እሱ የራቆት ፎቶ ይዟል፣ እሷ ደግሞ ራቆት ፎቶ አላኩልም ኖርማል ፎቶ ነው። ብቻ ስሙት። ይቅርታ ቆይ ከመጀመሪያው ከዋናዋ ሴት ልጀምር። ጓደኞችህ የሚያደርሱ ጓደኞችህ እዚህ ላይ ያሉ 1000 ሰው ባለበት በዚህም ሜንሹት አድርጌ ነው የምነቀው። አላፍርም። ጮኛ የመነጻ ለመስማሳ ተሰማኛለህ። በግሩፕ ላይ ያለ እናቱን ልቀቀው ልቀቀው። ፌስቡክ ላይ ላያጅቡ ልጥፍልሃለ ቪዲዮ ስራ ብንና ላክ ይህ ፎቶ ይዘህ የምታሰራ ላይ ሴት አይደለም አንተ ጭቃ ማለት ነው። ታጠሙ ማጠራጫ ጓራ ይመስል ልስልስ አሁን ተብዬው ማለት ነው። እኔ እስከ ሪከርዶች ግሩፕ ላይ አውጥቼዋለሁ። እውነታን ስለያዙ በቴሌግራም ያለው ሪከርድ ዋትሳፕ ላይ ለቀዋል።
ስድብ በጣም ያለበት ስለሆነ አንዳንዱን አቆማለሁ ማለት ነው። ስድብ ለእናንተም ስለማይጠቅም ይሄ ምንድን መሰላችሁ? እሷ ፎቶ ልካለች። የምን ፎቶ? እሱ የያዘውን ራሱ ነው የሚያውቀው። እንግዲህ አንቺ ወጥ በግሩፕ ላይ ገብተሽ ፎቶን ከለቀቅሽና ስለኔ ከተናገርሽ ራቆት ፎቶ አለኝ አንቺ ለቋለሁ ፎቶሽን ነው እሱ የሚለው። በነገራችን ላይ ግሩፕ ላይ ፎቶ ተለቋል፣ የእሷን ፎቶ ተለቋል፣ እሱም ለቋል፣ እሷም ለቃለች። ግን እሱ የለቀቀው ያው ሙሉ ልብስ እንደዚህ ከት ያለው ልብስ ነው እንጂ የለበሰችው ራቆት አይደለም። እያስፈራራት ነው። የራቆት ፎቶ አለኝ ብሎ እያስፈራራ ነው። እሷ ደግሞ የራቆት ፎቶ አይደለም የላኩልህ፣ ስትፈልግ ልቀቀው፣ ፌስቡክ ላይ የምናያጅቦ ላይም ቢሆን ልቀቀው ነው የምትለው። ያው ትንንሽ ስድብ ስላለው ነው ያቆምኩት፣ ቀጥላለሁ ሌላው ማለት ነው። ሲጀመር ሰውየው የራቆት ፎቶ ባይኖረው በኮንፊደንስ እለቃለሁ እያለ አስፈራራም። አንደኛ ሁለተኛ ነገር ደግሞ 3 ሴቶች ሲጀናጀኑ ስለያዘችበት እንጂ መጀመሪያማ ባትይዝበት ኖሮ እኮ እሷም እኮ ተስማምታ እየቀጠለች ነው የነበረው። ለምንድን ነው መጀመሪያ የማታጣሩት ነው የኔ ጥያቄ። ለምንድን ነው? እኔም ሴት ነኝ፣ ባለትዳር ነኝ፣ 3 ልጆች እናት ነኝ። ግን መጀመሪያ ማጣራት ለምን አያስፈልግም? መጀመሪያ ይሄ የምናወራው ሰው ይሄ ጓደኛችን ያልነው ሰው ፍቅረኛችን ብለን የያዝነው ወይም እጮኛ ያልነው ሰው ልናገባው ያሰብነው ሰው በሌላ ለምንድን ነው የማናጣራው እንዴ? አሁን እኮ ስቲል ትዳር ላይ እንኳን ተቀምጠን ምን ያደርጋል የሚለውን እኮ ከጓደኛ ከሩቅ እንጠይቃለን። ዝም ብሎ እኮ መቀመጥ አይቻልም። ማጣራት፣ እውነታ ማወቅ። ዝም ብሎ ዝፍቅ ይደረግና በኋላ ጉድ ተፈልፍሎ ሲወጣ ሌላ ጫጫታ። አሁን ደግሞ ላሰማችሁ ደግሞ ሌላ ከግሩፕ የተነሳ ጉድ እንግዲህ ኢትዮጵያም ደርሷል ማለት ነው። ይሄ ነገር ራሳቸው እነሱ መጀመሪያ እንዴት መሰላችሁ? ልጅቷ ስትጀናጀን ቆይታ 3 ሴት ተጨማሪ የራሷን ጓደኛ ጀንጅና ታገኛለች። እዚህ ሪከርድ ላይ ያለ አሰማችኋለሁ በኋላ። ያንን ስታገኝ መጨረሻ ስታጣራ የነቃችሁ እኮ ጓደኞቿን ከተጀናጀነ በኋላ ነው። ስትነቃ ስታጣራ ባለትዳርና የልጆች እናት ነው፣ የልጆች አባት ነው። ይሄንንማ ለሌሎች ሴቶች እንዲጠነቀቅ ሚዲያ ላይ አወጣለሁ ስትለው አውጭና ያን የራቁት ፎቶ ደግሞ አወጣልሻለሁ ሲላት እንግዲህ ቤተሰብ አልፎ ተርፎ አስባችሁታል። ቤተሰብ ኢትዮጵያ ድረስ ደርሷል። ከሌም ያልስም የምትጠራው እነሱ ራሱ እዚህ ግሩፕ ላይ መምጣት ይችላሉ ነው የምትለው። ይሄ ግሩፕ የስራ ግሩፕ ነው። ሰው የስራ ሰርቶ የሚረዘቅበት ነው እንጂ ይሄ ጉድ የሚሰማበት አይደለም። በእርግጥ ግን እሷ ምንድን ነው ወደ ሚዲያ ያመጣችው? ተጨማሪ ሴቶች እንዳይጀነጅናቸው እኔም ሀቢባ ነኝ፣ እንደ ሀቢባ አጋልጣለሁ። እኔ በእኔ የደረሰው ይብቃ። ተጨማሪ ሴቶችን እየጀነጀነ 3 ሴቶች ስለጀነጀነ እሱ ባለትዳር 4ኛ ልጅ፣ እኔ 5ኛ ነኝ። በግሩፕ ፎቶን ባሳይ ቢያንስ ሌሎቹ ከመጀንጀን ይድናሉ ብላ ነበረ እሱ ያሰበችው። እሱ ደግሞ ይሄን የምታደርጊ ከሆነ የራቆት ፎቶ አለሽ እለቅብሻለሁ ነው የሚላት ማለት ነው። እኔ አሁን ወደዚህ ያመጣሁት በእርግጥ ግሩፕ ላይ ተለቋል። አንደኛው ሚስጥሩ ወጥቷል አደባባይ ማለት ነው። ስለዚህ ሌላ ሰው እንዲማርበት ብዬ ነው ወደዚህ ያመጣሁት። ግሩፕ ላይ ወደ 3000 2000 ህዝብ ነው ያለው እዛ ላይ ራሱ። ስለዚህ ለእናንተም ምናልባት ካስተማረ ብዬ ነው። አዳምጡት።
የሌሎች ሰዎችን ስም እያስገባች ስለሆነ ለዛ ነው የምዘጋው። በነገራችን ላይ ሰው ትንሽ ይዘገናል፣ ግን አስባችሁታል? ይሄ ሁላ የሆነው እኮ መጀመሪያ ሰው እኮ እየተጀነጀነች ነው የነበረው። ሚስትና ልጅ እንዳለህ ሳትነግሪኝ ስትጀነጅነኝ ቆይተህ ከዛ ያው ቆጣይም ደግሞ እስቲ ቆይ መጀመሪያ ከረዳት ቆይ ይችኛዋ ሁለተኛ ተጀንጅና አልፈልግህም ብላ ስትለው ይችኛዋ ስትደርስባት ማለት ነው እንዳወቀች ይችኛዋ እንዳለ ስታቅ አስቦልኳት ማለት ነው። ቁጥሯን ይችን እንድትቦልካት ቅድም የምትናገሯ እንድትቦልካት እና ይች ልጅ ማግኘት አልቻለችም። ይች ምንድናት? ሁለተኛ ተጀንጃኝ ናት ማለት ነው። ሁለተኛ ሴት ናት። ሌላ ተጨማሪዎች ደግሞ 3 አሉ ማለት ነው። እየደጋገምኩት ነው፣ ይቅርታ። ሌላ ናት ደግሞ ይች እሱ ደግሞ ማለት ነው ሚስትና ልጅ እንዳለችው ከታወቀ በኋላ ሚስትና ልጅ እንዳወቀችበት ከነቃ በኋላ በውስጥ ገብቶ ደግሞ ይቅርታ አድርጊልኝ ምናምን የሚለውን ደግሞ ስሙት። አንድ እድል ሰጭኝና በውስጥ ደውዬ ልንገርሽ ላሳውቅሽ ይላታል። ደግሞ ልቧ እንዲበላ እኮ ነው። አንቺ ጥሩ ልብ ነው ያለሽ፣ አንቺ ጥሩ ልጅ ሴት ነሽ። በውስጥ አንድ እድል ስጭኝና በውስጥ ላስረዳሽ፣ ሚስት የለኝም ልጅ የለኝም ያለበት ምክንያት ሊያስረዳ እኮ ነው። አስባችሁታል? ሚስቴ ስለማትመቸኝ ነው፣ ሚስቴ እንደዚህ ቀዝቃዛ ስለሆነች ነው፣ ሚስቴ እንደዚህ ሁሉም ወንድ ማለት ነው ሌላ ሴትን ከጀነጀነው በኋላ ሚስት እንዳለው ሲታወቅ ለምንድን ነው በሚስትህ ላይ እኔን የያዝከ ለምን ጀነጀንከኝ ስትለው እሷ አትመቸኝም ነው የሚለው ሚስቱ። ማንኛውም ወንድ እሷ አልፈልጋትም እንደው ገንዘብ አስተሳስሮ ነው እንጂ ወይም ልጆች በመሀል ስላሉ ነው እንጂ እኔ እኮ እሷ አትመቸኝም፣ እኔ እኮ እሷ እንደዚህ ነው ቀዝቃዛ እንደዚህ ናት። ሁሌም የሚስታቸውን ስም ያጠፋሉ ማለት ነው። ለምን? ይችኛዋን ለማብሰል የዚችኛዋን ህይወት ደግሞ ለማጥፋት ማለት ነው። ያችን እንደ ሸንኮራ መጠው ተፍተው ቤት አስቀምጠው ልጆች ስትወልድ ስትጎሳቆልና የልጆች እናት ስትሆን ቤት አስቀምጠው ደግሞ ሌላ የምትበሰል እንደ ሸንኮራ የምትመጠጥ ደግሞ ያበስላል። አሁን ደግሞ በውስጥ ገብቶ እኔን ይቅርታ አድርጊልኝ አጥፍቻለሁ መናገር ነበረብኝ። ኧረ ይቀጥላል። ምንድን ነው የሚላት ደግሞ እንዳላጣሽ ብዬ እኮ ነው ብነግርሽ ባጣሽ ሳ ብዬ ነው። ይቀጥላል። ቆይ
ሌባ እንዲህ ናቸው ሌቦች። እየሰማችሁ ነው። ብነግራትሳ በፍቅር ግንኙነት ከገባን በኋላ ብነግራትሳ ልጅ እንዳለኝ ሚስት እንዳለኝ ብዬ ብነግራትሳ አጣሻለሁ ብዬ ነው። አሁንም እኮ ልቧን እየጠባ ነው ያለው። አሁንም በኢሞ ደውልልሻለሁ፣ አንቺ ንጹህ ልብን ያለሽ፣ አንቺ ጥሩ ልብን ያለሽ። አንድ ሰው እኔ በበኩል እኔ ብሆን ማለት ነው እኔ ብሆን የሆነ ጓደኛ አለኝ ተዋውቀናል፣ ለትዳር እንትን ብለን መጨረሻ ላይ ሚስት ልጆች ካሉት ካመንኩበት ኦኬ፣ ምናልባት በልጁ በሚስቱ ልደረብ ከሆነ እምነት ካለኝ ይሄን ነገር ካላመንኩበት ግን ይህን ሰውዬ ዳግመኛ እንዴት ነው የማናገረው ብሎ ከህይወቴ ነው የማደርገው እንጂ ዳግመኛ ደውዬ ይቅርታ የማያስፈልገውም ይሄ ነገር። በቃ ልጆቹን ያዝ፣ ሚስቱን ያዝ፣ እዛው ባለበት ይኖር ብዬ ነው የማሰናብተው። ግን አሁን ደግሞ ድጋሚ ስላነሳሽልኝ ሪከርዴን ስለመላሽልኝ በጣም ነው የማመሰግነው። አንቺ ንጹህ ልብ ነው ያለሽ፣ አንቺ ልብሽ እንዲህ ነው እያለ ደግሞ እንደገና ልቧን እንድታምን ገብታችኋል አይደለም? ከነትዳሩ ከነ ልጁ ደግሞ እንድትቀበለው ለስለስ ብሎ እየቀረበ ነው ያለው። እሺ እዚህ ጋር እኮ የሴቱ ችግር አለበት፣ ሴቱ ችግር አለበት። ደረሰችበት፣ አወቀችበት፣ ልጅ አለው ሚስት አለው፣ ማሰናበት ብሎክ ማድረግ ስትችል እንደገና ዙራ አንስታለት እየተለማመጣት ነው ያለው በውስጥ። በአመታችን ዙረን ተገናኘን፣ ኢሞ ጋር እደውልልሻለሁ፣ ለምን ስትመጪ መዲና አልተገናኘንም? ሌላ ሀረካት እያደረገ ነው። ይሄ ምንድን ነው? አንዴ ሰምታለች ልጅ እንዳለው ሚስት እንዳለው ቀስ አድርጎ ደግሞ አሳምኖ ላያስቀምጥ ነው ሁለተኛ ማለት ነው። ይሄ እንዳለ ሆኖ ደግሞ አሁን እዚህ ሚዲያ ላይ ሊዘረጋግፉ የደረሱበት ምክንያት ምንድን ነው? ተጨማሪ ከትዳሩ ሌላ የራሷን የልጅቷን ጓደኛ 3 ሴቶች ይዞ መገኘቱ ነው። 3 ሴቶች ይዞ ስለተገኘ ነው ወደ ሚዲያ ደግሞ ይዛ የመጣችው ማለት ነው። እስቲ እንቀጥል። በአጭሩ ይችኛዋም ደግሞ ምንድናት? ሌላኛዋ ሴት ናት። ይች ምንድነው ነገር መደጋገም አልፈልግም የምትለው አውርቶኛል፣ ጀንጅኖኛል፣ ግን ምንም አይነት በመካከላችን ረጅም ጊዜ አልቆየንም፣ ግን እኔንም አውርቶኛል። እነዚህ ሁሉ ማናቸው? የልጅቷ ጓደኞች ናቸው ማለት ነው። ሪከርዱን ባንድ አድርጌ ስለቀዳሁት ማስጥቆይ ካለፈልኝ ወንዶችም የዚች ልጅ ሪካርድ ስሙ። የሰውን ቀምታ ስለ አግብታ ስለምትኖር እኔ የሰውን ቀምቼ መኖር አለብኝ። ጥፋት ከሆነ አሉ ይህች ልጅ የምትኖረው ሻራ ሄራ አሉት ቤቱን የያዘው መሐመድ አሚን የሚባል ያጉል ጓደኛ። እዛ ቤት ደግሞ ከቀለም የጠፋች ልጅ የእሷም ሪካርድ አለ፣ የተደራረግ ነው ሪካርድ። አስሩም ስራ ፈታ የተቀመጠች ልጅ ገና አንድ ፍሬ ልጅ ምንም የማታውቁ ባሌ ነው የምላችሁ ትዳርን ሞክራው የማታውቅኛ ችግር የለውም ወልደናል የፈለገ ነገር ትንባባል ማለት ነው። ይህቺ ግን ማለት ነው ልጅ ትመኛለች፣ ልጅ አይስጣል። ስሙት ሪከርዱ። አንቺ ስላልፈለግሽው ሌላ ሰው ባልና ሚስት እንዳናወቁ ያፍቀር የምታልበት ምክንያት ምንድን ነው? ምክንያቱ እኔ እኮ ልጅና ሚስት አለ አለ። ቆይ እንቀጥላለን። ይችን ስሟት ደግሞ የምትለው ምንድነው? ሌላኛዋ ናት። ለምን ሚዲያ ታወጪዋለሽ? ለምን ትናገሪያለሽ? ሚስትም ቢኖረው ልጆችም ቢኖረው እኛ አፍቅረነው እኛ ወደነው መኖር እንችላለን። ሌላ ደግሞ ተጨማሪዋ ደግሞ ምን ትላለች? ሌላኛዋ ሴት ልጅ እያለው ሚስትም እያለው ችግር የለው፣ ምን ችግር አለው? ከወደድ ነው ከፈለግ ነው። እኔ ከፈለግኩት እኔ ካወደድኩት ልጅም ቢኖረው ሚስትም ቢኖረው ምን ችግር አለው? አንቺ ካልፈለግሽ አልፈልግም በይ እንጂ ለምንድነው ሚዲያ ላይ የምታወጪው? በአይናት ደግሞ ይችኛዋ ማለት ነው። ብዙ ስድብ አለ። ሸርች ካላችሁ ይሸርታለሁ።
ሬሳን በሽማል እያመጣው ማለት ነች። ውሻ ተንከሲስ መጥረጊያ ማለት ነው። ገባሻ? የሰው ልጅ ደግሞ እህል ነው እንጂ የሚከፈሉት እቃን አይከፈሉት። ምች መጥረጊያ ቆሻሻ ማለት ነው። እቺ ሌላ ባልታሪ ትሰርቃለች። ውሻ መጥረጊያ ላኪላት ሪካርድ ተፈሪ ቁጥሯ ላይ አስረታ ያዝረገረጋታለሁ። አማሪ ሞንጎ የዘጋለች ዚፍት ዘፍተቴ እንግዲህ ማለት ነው። ይኸው ተባሉ፣ ተፋጩበት። ሴቶችም 3-4 ሴቶች እንግዲህ ለአንድ ወንድ ነው። አንድ ወንድ ነው፣ ባለትዳር ነው፣ ልጆች አሉት። ሚስቱን ቁጭ አድርጎ ትዳሩን ቁጭ አድርጎ አንዷን ሲጀነጅን፣ ያቺ ደግሞ ነቃ ስትል ከዙሪያዋ ጓደኛዋ ለቤት ያለችዋን እንደገና ሌላ ጓደኛዋን እንደገና ሌላም ወደ 4 ተጠግቷል መሰለኝ። እነሱም በሙላ ሲጀነጅን ትደርስበትና ሚዲያ ላይ አወጣለሁ እነዚህም ሁላ ሴት ትዳርም ኑሮ እንደገና ሴቶችም ስትለው የራቆት ፎቶሽን አወጣለሁ በሚል ነው እንግዲህ ይህ ሁላ ነገር ሚዲያ ላይ መጥቶ ዝርግፍ ያለው። እኔ ከሞላ ጎደል ነው ይዤላችሁ ያመጣሁት እንጂ ሁሉንም ሪከርድ የተመላለሱትን የተሰዳደቡትን ባመጣ ምንም አይነት ሰዓት አይበቃኝም። በመጨረሻ ነው የምለው ምንድን ነው፣ ምንም ይሁን ምን ሴት ልጅ መቼም ጥሩ ወንድ ያጋጥማል፣ መጥፎ ወንድም ሊያጋጥመን ይችላል። ግን እኛ መላይካ አይደለንም፣ ወይም ልብ ውስጥ ያለውን ነገር ገልጸን ማወቅ አንችልም። የሰው ልጅ ጥሩነቱን መጥፎነቱን የልቡን አናውቅም። ግን ቢያንስ አዋዋሉን አንደኛ ብናጣራ፣ ሁለተኛ ነገር ደግሞ ተአምር ቢፈጠር ራቆት ፎቶ ምንም ነገር ቢያደርጉ በቃ ከወገብ ራቆት ግዴታ እኮ ሙሉ ለሙሉ እኮ ራቆት ላይሆን ይችላል። ብቻ አንድ ሰው የሆነ ሰዓት ላይ አጭር እንደዚህ ጡቱን የሚያጋልጥ ወይም ከታች ጭኑን የሚያጋልጥ ሊለብስ ይችላል። የሆነ ጊዜ ግን ከዛ ነገር ሊሳተር ይችላል፣ ሊተውበት ይችላል፣ ወደ ፈጣሪ ሊመለስ ይችላል፣ ኖርማል ሊለብስ ይችላል። በዛን ሰዓት ያንን ነገር ከዚህ በላይ ራሱ ራቆት ቢለቀቅ ወይም ደግሞ ቢታይ ለሰው ጥሩ አይደለም። ስለዚህ ማንኛውንም ፎቶ ከቻላችሁ በሂጃብ ሙሉ ለመተዋወቅ ከሆነ፣ ካልሆነ ግን በቃ ፎቶ አትላኩ። ያለበለዚያ ሰውየው አይቷችሁ ማግባት ከፈለገ ቤታችሁ ድረስ መጥቶ ሰውነታችሁን አይቶ አቋማችሁን አይቶ ለትዳር ማጨት ይችላል። መታየት ይቻላል እኮ ምንም አልተከለከለም። የግዴታ ፎቶ እዛ ሰውዬ ጋር መቀመጥ የለበትም። ስለዚህ ይሄ የራቆት ፎቶ ከነ ሀቢባ ቤት ከቲክቶክ ሁሉ አልፎ ወደ ግሩፕ እየገባ ነው ማለት ነው። ግሩፕ ማለት ይሄ በትንሽ ቤተሰብ የሚመሰረት የዋትሳፕ ግሩፕ ነው እና ፎቶ ለቃለሁ አልለቅም ሲሉ ሲተራመሱ ነው የነበረው። እኔም ደግሞ እባካችሁ ፎቶ የሚባል ነገር ለምትወዱትም ሆነ ለምታፈቅሩት ሰው አትላኩ፣ ይቅርባችሁ። ሁለተኛ ነገር ደግሞ የምታገቡትን ሰው ከጁስ ዙሪያውን አጥኑ። በቃ ጠይቁ። ምን ችግር አለው? ጠይቁ። ስትጠይቁ ትደርሱበታላችሁ። የጠየቀ ሰው መልስ ያገኛል። ካልጠየቃችሁ ግን ማወቅ ፍራቻ ቢሆን ነገር ቢሆንሳ ብሰማሳ ብለየውሳ እያላችሁ ከፈራችሁ መጨረሻችሁ አያምርም። የሁሉም ሰው መጨረሻ አያምርም። ስለዚህ አጣሩ ነው። ከደረሳችሁበት በኋላ እስካወቃችሁ በኋላ ትዳር አለው ልጆች አሉት እንደው ብትገቡበት እንኳን ነገር ልክ እንደሱ አድርጎ አስለቅሷችሁ ነው የሚሄደው። ልክ የልጁን እናት እንዳስለቀሰ እናንተም በሷ ቦታ አልቀሳችሁ ነው የምትሄዱት። ይሄ ደግሞ የደረሰበት ያውቀዋል። በትዳር ላይ ገብቶ የወጣ ሰው ያውቀዋል። ስለዚህ የለዛች ለሚስቱ ያልሆነ ሰው ለእኔ ይሆነኛል ብላችሁ ልጆችን አትበትኑ፣ ሚስትንም አታስለቅሱ። በሰፈሩት ቁና ይሰፈርበታል ስለሆነ ማለት ነው። ስለተከታተላችሁን ከልብ አመሰግናለሁ። ለሚጠቅመው ሰው ምናልባት ብትጠቀሙበት ብዬ ነው ያቀረብኩት። ካስቀየምኩም ይቅርታ ጠይቃለሁ። ደህና ቆዩ።